የአብርሃም የይስሐቅ ያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ አጋዕዝተ ዓለም ቅድስት ሥላሴ ክብርና ምስጋና አምልኮትና ውዳሴ ይገባል። ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ክብርና ምስጋና ይገባታል። ሰላም ውድ ኢትዮጵያውያን እንደምን አላችሁ? እንደምን ቆያችሁ? እንደምን ከሳ ደረሳችሁ? የዛሬ ልዩ እይታ መርሃ ግብራችንን የምናቀርብላችሁ ይሆናል። በዛሬው መርሃ ግብራችን የተደበቁ 13 ሚስጥራትና የአውሬው ምልክቶች በቅድስት ሥላሴ ካቴድራል በሚል የምናቀርብላችሁ ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ካቴድራል የሚለው ስያሜ በካቶሊኮች ዘንድ ተቀባይነት ያለውና ጥቅም ላይ የዋለ ስያሜና የቤተክርስቲያን አሰራር ነው ማለት ነው። ይህ አሰራር በተዋሕዶ ቤተክርስቲያን የማይታወቅና የከሃዲያን የካቶሊኮች አሰራር መሆኑ ግልጽ ነው ማለት ነው። ስለዚህ ካቶሊኮች ይህ ካቴድራል የሚለውን ስያሜ የሚጠቀሙበት ምክንያት ቫቲካን የሚገኙ ካቴድራሎች ከሌሎች ዓለም ላይ ከሚገኙ የካቶሊክ አጥቢያ ቤተክርስቲያኖቶች የበላይ መሆናቸውን ለማሳየት ስለሆነ ይህ አንድ ቤተክርስቲያን ከሌላው ቤተክርስቲያን ይበልጣል የሚለውን ነገር ለማስረጽ የሚጠቀሙበት ስያሜ ነው ማለት ነው። በሁለተኛ ደረጃ ካቴድራል የሚለው የጳጳሱ ወይም የፖፑ መንበር ወይም መቀመጫ በማለት ነው ማለት ነው። እኛ እንግዲህ በተዋሕዶ ስርዓታችን የጳጳስ መንበር የጳጳስ መቀመጫ የሚባል ስርዓት የለንም። የመንፈስ ቅዱስ የእግዚአብሔር መቀመጫ ነው እንጂ የጳጳስ መቀመጫ የሚባል ቤተክርስቲያን የለም። መድኃኔዓለም ስጋውና ደግሞ የሚፈተትበት ቤተክርስቲያን የጳጳስ መቀመጫ ሊባል አይችልም። ስለዚህ ይህ ስርዓት በቅዱሳን አባቶቻችን የማይታወቅና መጤ ስርዓት መሆኑን ከወዲሁ እንድታውቁ ለማስገንዘብ እንወዳለን ማለት ነው። ቤተክርስቲያኑ ራሱ በኢትዮጵያ ካቴድራል የሚባል በኢትዮጵያ ቤተክርስቲያን ስም የለም። መንበረ ጸባዖት ቅድስት ሥላሴ ነበር የሚባል ይሄ ቤተክርስቲያን። መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን። መንበረ ጸባዖት ማለት አሸናፊ እግዚአብሔር ማለት ነው። የአሸናፊው የቅድስት ሥላሴ መንበር ማለት ነው። በግዕዝ ቋንቋ ወደ አማርኛ ሲተረጎም እንደዚህ ነው። መንበረ ጸባዖት ቅድስት ሥላሴ ማለት አንድነት ከሶስትነት ሶስትነት ከአንድነት ያለው አንድ ሶስት አንድ ተብሎ በስመ አብ ወወልድ መንፈስ ቅዱስ አብ ወወልድ መንፈስ ቅዱስ አንድ አምላክ ተብሎ የሚመሰገን የአሸናፊ የእግዚአብሔር መንበር ማለት ነው እና ይህን ስም ለውጠው የቅድስት ሥላሴ ካቴድራል አሉት። የካቶሊክ ጥገኛ መሆናችን ሲያስረዱ ነው። ከዚያ ጊዜ ጀምሮ የውሳቸው የቀቡት መጥፎ ስርዓት ተለምዶ ዛሬ የቤተክርስቲያኑ ማሰራር ለብቻው ስሙም ካቴድራል እየተባለ ነው ያለ። ከዚያ ጊዜ ጀምሮ ይሁን በተለይ ከደርግ ዘመን ወዲህ የተሰሩት ሁሉ በዚህ ነው ያሉ። ካቴድራል የሚለው ስያሜ ወደ ኢትዮጵያ እንዴት ገባ የሚለውን ስንመለከት በ1920ዎቹ በአፄ ኃይለሥላሴ ስልጣን ዘመነ መንግስት ወደ ኢትዮጵያ ሰርጎ መግባቱን እናስተውላለን ማለት ነው። ስለዚህ አፄ ኃይለሥላሴ ይህን ከፍተኛ ሚና ተጫውተውበት ወደ ኢትዮጵያ እንዲገባ ያደረጉት የካቶሊክ ካቴድራል የቤተክርስቲያን አሰራርና ስያሜ በ1924 ዓ.ም መሰረተ ድንጋይ በመጣል አሃዱ ብሎ አስጀምረዋል ማለት ነው። ስለ ሃይማኖትም ነገር ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ እስላም ይሄ ሁሉ የአፍ ንግግር ልማድ ነው እንጂ የሃይማኖት ገዥና የሚጎዳውንም የሚጠቀመውንም መርማሪ የእግዚአብሔር መንግስት ነው እንጂ የሰው መንግስት ሊመረምርና ሊያደርግም ሊጨምርም ሊያሳንስም አይችልም። ይህ እንግዲህ በ1924 መሰረቱ የጣለለት የቅድስት ሥላሴ ካቴድራል በ1936 ዓ.ም ተጠናቆ ተመርቆ ወደ ስራ ገብቷል ማለት ነው። ይህ ከተዋሕዶ ስርዓት ውጪ የሆነና ራሱን ካቴድራል ብለው የሚጠሩ ቤተክርስቲያናት የበላይ መሆናቸውን የሚያሳዩበትና ሌሎች ቤተክርስቲያናት ደግሞ የበታች መሆናቸውን የሚያሳዩበት ስርዓት ነው ማለት ነው። ይህ ከተዋሕዶ ስርዓት ውጪና ያፈነገጠ እንዲሁም መጤ የካቶሊክ ስርዓት መሆኑን ልብ እንድትሉ ይገባል ማለት ነው። ጥር 28 2022 ዓ.ም በዘመኔ ነው አቆጣጠር ወይም ጥር 7 2017 ዓ.ም በባሕረ ሐሳብ በአውሬው አቆጣጠር የተመረቀው የቅድስት ሥላሴ ካቴድራል በውስጡ የያዛቸውን 13 የሚሆኑ የአውሬው ምልክቶችና የተለያዩ ሚስጥራት የምንተነትን ይሆናል ማለት ነው። አንደኛ እንግዲህ በቅድስት ሥላሴ ካቴድራል ውስጥ የተቀመጠው አንደኛው በሚስጥር የተያዘው የክህደት አስተምህሮ የአጋዕዝተ ዓለም ቅድስት ሥላሴ ስዕል ነው ማለት ነው። የአጋዕዝተ ዓለም ቅድስት ሥላሴ ስዕል እኛ የምናውቀው ሶስት አካል አንድ አምላክ ብለን የምንጠራው በስም
በግብር በአካል ሶስት ብለን ስንል በመለኮት በአገዛዝ በስልጣን በህልውና አንድ አምላክ ብለን የምናምነውን የአጋዕዝተ ቅድስት ሥላሴ ስዕል ነጣጥለው የክህደት ስዕል ስለው አስቀምጠዋል ማለት ነው። ስለዚህ እንደምትመለከቱት አብ ወልድ መንፈስ ቅዱስን በመነጣጠል እና በማራራቅ በመለኮት በስልጣን በህልውና አንድ አይደሉም የሚለውን ነገር የሚያሳይና የሚያንጸባርቅ ስዕል ስለው አስቀምጠዋል ማለት ነው። ይህም እንግዲህ በቅድስት ሥላሴ ካቴድራል ተስሎ የተቀመጠ ነው ማለት ነው። ይህ በተዋሕዶ ስርዓታችን ፍጹም ክህደት ያለውና ፍጹም ከስርዓት ውጭ የሆነ መሆኑን ልብ ልትሉ ይገባል ማለት ነው። ሁለተኛ የመስቀል መረገጥና መስቀል መዘቅዘቅ ነው ማለት ነው። እንግዲህ ከዚህ በፊት ባያችሁት መሰረት የተለያዩ ማህበራዊ ድረገጾች ላይ ሲዘዋወር የነበሩ ምስሎችን እንዳያችኋቸው በቅድስት ሥላሴ ካቴድራል ውስጥ ሲገባ ከበሩ ጀምሮ እስከ መንበሩ ድረስ 13 መስቀል አንጥፈው ወይ ደግሞ በወለሉ ላይ ተሰርቶ በምንጣፍ ተሸፍኖ ሲረገጥ ነበር ማለት ነው። ስለዚህ ይህ አንድ የሰሩ ስራ ነው። ህዝብ እንግዲህ ይህን አይቶ መስቀል እየተረገጠ ነው ያለው ይስተካከል ብሎ ሲል ዩኔስኮ ስለማይፈቅድ አናነሳም ነው ያሉት ማለት ነው አባቶች። ስለዚህ የመስቀሉ ጠላት መሆናቸውን በዚሁ መረዳት እንችላለን። ከዚህ በተጨማሪ ደግሞ መስቀል መሬት ላይ አንጥፈው ከማስረገጣቸው በተጨማሪ መስቀል ደግሞ ዘቅዝቀዋል ማለት ነው። እንግዲህ መስቀል የዘቀዘቁበትን እንግዲህ በዚህ ምስል እንደምትመለከቱት በመሀለኛው ባለው ጉልላት ላይ ያለው የተቀመጠው መስቀል ከላይ ወደ ታች የተዘቀዘቀ ነው ማለት ነው። የላይኛው ክፍል የመስቀሉ የላይኛው ክፍል በጣም የረዘመና ወደ ላይ በጣም የተለጠጠ ነው። የታችኛው ክፍል ደግሞ አጠር ያለ ነው ማለት። ስለዚህ ይሄ ደግሞ የሚያሳየው የሚሰራው የመስቀል ምልክት ነው። ከላይ ወደ ታች እንደተዘቀዘቀ አድርጎ ነው ማለት ነው። ስለዚህ በዚህ ቤተክርስቲያን ጉልላት ላይ የተቀመጠው መስቀል ከላይ ወደ ታች ተዘቅዝቆ ነው ማለት ነው። ስለዚህ ይህም በሁለተኛ ደረጃ ያየነው የክህደት አስተምህሮ መሆኑን ልብ ይለዋል ማለት ነው። ሶስተኛ እዚሁ ምስል ላይ እንቆይና ሶስተኛ የምናየውን ሚስጥር እናካፍላችኋለን ማለት ነው። በዚሁ ምስል ላይ እንደምትመለከቱት ከግራና ከቀኝ ያሉት የካቴድራሉ ጉልላቶች አጠር ብለው ነው የሚታዩት። እንግዲህ ከጎኑ የሚታየው የካቶሊክ ቫቲካን የሚገኘው ካቴድራል ስታያቸው ስትመለከቷቸው ምን አይነት ቅርጽ ነው የሚሰጠው? ከጎን ያሉት ጉልላቶች በጣም ረዝመው ነው የሚታዩት። የኛው ደግሞ የቅድስት ሥላሴ ካቴድራል አጠር ተደርጎ ነው የተሰራው። ይህም እንግዲህ የተሰራው በአውሮፓውያን መሆኑ ግልጽ ነው ማለት ነው። ስለዚህ አጠር አድርገው የሰሩበት ምክንያት ካቶሊክ ቫቲካን ከሚገኙ የካቶሊክ ካቴድራሎች ያነሰ መሆኑን ለማመልከት ነው ማለት ነው። ይህም ደግሞ ለነሱ ለካቶሊክ ቫቲካን ተገዢ መሆኑን በሚያመለክት መልኩ ነው ተስሎ የተቀመጠው ማለት ነው። ስለዚህ እንደምትመለከቱት የካቶሊክ ካቴድራሎች በቫቲካን የሚገኙት ማለት ነው በጣም ረጃጅም ናቸው፣ በጣም ዘለግ ዘለግ ያሉ ናቸው። እዚህ ያለው ደግሞ አጠር አድርገው ነው የሰሩት ማለት። ስለዚህ ለዛኛው ተገዢ መሆኑን በሚያሳይ መልኩ ካቶሊኮቹ ራሳቸው ሰርተው አስቀምጠውታል ማለት ነው። ስለዚህ ይህም ከተዋሕዶ ስርዓት የወጣና ተዋሕዶን የማይወክል መሆኑን ልብ ልትሉ ይገባል ማለት ነው። አራተኛ የኃይለ ሥላሴን የሰሩትን ደባ ደግሞ በአራተኝነት እናያለን። እንግዲህ ኃይለ ሥላሴ ራሳቸውን እንደ ቅዱስ አድርገው እዚህ ጋር በምስለ ፍቁር ወልዳ ምስል ላይ ራሳቸውን ስለው አስቀምጠውታል ማለት ነው። ስለዚህ በግራ አፄ ኃይለ ሥላሴ በቀኝ ባለቤታቸውን እቴጌ መነንን አስለው አስቀምጠዋል ማለት ነው። ይህ ደግሞ ከተዋሕዶ ስርዓት ውጭ ነው። ወላዲተ አምላክ በቅዱሳን መላእክትና በቅዱሳን አባቶቻችን የምትከበብ ሲሆን አፄ ኃይለ ሥላሴ ደግሞ በሚታወቀው መልኩ ለአውሬው ሲገብሩ የነበሩና ከአውሬው ጋር ለብዙ ዘመን ኢትዮጵያን ለማጥፋት ሲሰሩ የነበሩ መሆናቸው ይታወቃል። አንድ ከሰሩ ስራ ደግሞ የካቴድራሎችን ማስፋፋት ነው ማለት ነው። ስለዚህ ራሳቸው እንደ ቅዱስ አድርገው በአባ ሕርያቆስና በቅዱስ ኤፍሬም ቦታ ራሳቸውና ባለቤታቸውን አስቀምጠው አስለው አስቀምጠዋል ማለት ነው። ይህም ከተዋሕዶ ስርዓት የወጣና ያፈነገጠ ነው። የጣዖት ስርዓትን ወደ ቤተክርስቲያን አስርጎ ለማስገባት የሰሩት ሴራ ነው ማለት ነው። ስለዚህ ይህም ተዋሕዶ ስርዓታችንን የሚጋፋና የሚቃወም ስራ ስለሆነ እኛም እንቃወመዋለን ማለት ነው። ይህ ስዕል ቤተክርስቲያን ውስጥ መቀመጥ የለበትም። አፄ ኃይለ ሥላሴና ባለቤታቸው ተነስተው ትክክለኛው ስዕል ምስለ ፍቁር ወልዳ እንዲቀመጥ እንጠይቃለን ማለት ነው። ይህም ከተዋሕዶ ስርዓት ያፈነገጠ መሆኑን ህዝቡ እንዲያውቅ እንፈልጋለን። ሌላው በአምስተኛ ደረጃ ደግሞ የተቀመጠው አፄ ኃይለ ሥላሴ በጄኔቭ ጉባኤ ላይ ሄደው ለአውሬው አመራሮች ሲሰግዱ ነው ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ሄደው ሲሰግዱ ሲማጸኑ ነው የሚያሳየው። እኛ እንግዲህ ኢትዮጵያውያን የምንሰግደው የምንማጸነው ለሥላሴዎች ነው፣ ለወላዲተ አምላክ ነው የምንሰግደው፣ ለቅዱሳን ነው የምንሰግደው። እሳቸው ግን ሄደው ለቫቲካን አመራሮች፣ ለጄኔቭ አመራሮች ሄደው ሲሰግዱ የሚያሳይ ምስል አስቀምጠዋል ማለት ነው። ምስሉን የሚያስቀምጡት ከሊቀ መላእክት ቅዱስ ሚካኤል እና ከሊቀ መላእክት ቅዱስ ገብርኤል በላይ አድርገው ነው ማለት ነው። ስለዚህ የበላይነን የሚለውን ነገር እነዚህ ጄኔቭ ላይ ያሉት የአውሬው ተላላኪዎች
ከቅዱሳን መላእክት በላይ ነን የሚለውን ነገር እንዲታይላቸው ስለፈለጉ ነው እዚህ ጋር ምስሉን አድርገው ያስቀመጡት ማለት ነው። ይህም ከተዋሕዶ ስርዓት ያፈነገጠና በተዋሕዶ ስርዓታችን ተቀባይነት የሌለው በሚስጥር የተቀመጠ የጣዖት አምልኮ ስርዓት ነው ማለት ነው። ስለዚህ ይህም በቅድስት ሥላሴ ካቴድራል በውስጥ የሚገኝ ነው ማለት ነው። ስድስተኛ አፄ ኃይለ ሥላሴ በመንበሩ ላይ የራሳቸውን ምስል ቀርጸው አስቀምጠዋል ማለት ነው። ይህም ከተዋሕዶ ስርዓት ውጪ ነው። እንግዲህ በተዋሕዶ ስርዓት መንበር ላይ የሚቀረጹ የተለያዩ የራሱን የቻለ ስርዓቱን የጠበቀ አሉ የሚቀመጡ ስርዓቶች፣ ግን ይሄ ከተዋሕዶ ስርዓት ውጪ በሆነ መልኩ አፄ ኃይለ ሥላሴ ጸጉራቸውን አጎፍረው እንደምትመለከቱት በመንበሩ ላይ ራሳቸውን ቀርጸው አስቀምጠዋል ማለት ነው። ይህም ከተዋሕዶ ስርዓት ያፈነገጠና የክህደት አስተምህሮ መሆኑን ልብ እንድትሉት ይገባል ማለት ነው። በሰባተኛ ደረጃ የተቀመጠው በቅድስት ሥላሴ ካቴድራል ውስጥ የአፄ ኃይለ ሥላሴና የባለቤታቸው የእቴጌ መነን መቃብር ነው ማለት ነው። እንግዲህ እንደምትመለከቱት መቃብሩን በአክሱም ሐውልት መልክ አሰርተው አስቀምጠውታል ማለት ነው። እንግዲህ በመልእክት እኛ እንደተነገረን በወላዲተ አምላክ መልእክት የአፄ ኃይለ ሥላሴ አስክሬን አፈር አልቀመሰም፣ የትም እንዳለ አይታወቅም ብለዋል። እንግዲህ አንድም አባት ሲመሰክሩ እንደሰማችሁት የአፄ ኃይለ ሥላሴ መቃብራቸው አይታወቅም ነው የተባለው። ግን አሁን ምንድነው ያደረጉት? እዚህ ጋር የአፄ ኃይለ ሥላሴ መቃብር ነው ብለው መቃብር በቤተ መቅደስ ውስጥ አስቀምጠዋል ማለት ነው። ይህ እንግዲህ የመድኃኔዓለም ስጋውና ደግሞ በሚፈተትበት ቦታ ላይ የሰው ልጅ አጽም እዛ ተቀምጧል ማለት ነው። ይህ ደግሞ ከስርዓት ውጪ መሆኑን ልብ ልትሉ ይገባል። ከተዋሕዶ ስርዓት ያፈነገጠና ተዋሕዶን ለማጥፋት ተዋሕዶን ከምድር ለማጥፋት የተደረገ ሴራ መሆኑን እንድታስተውሉ ልብ እንድትሉ ለማሳወቅ እንወዳለን ማለት ነው። በስምንተኛ ደረጃ የተቀመጠው የአውሬው ምልክት 3 ማዕዘን ነው ማለት ነው። እንግዲህ በተለያየ ቦታ ላይ 3 ማዕዘን ምልክት በስዕልም በቅርጽም አድርገው አስቀምጠውታል ማለት ነው። አንደኛ ያየነው በጣራው አካባቢ ነው። በተለያዩ መስቀል በሚታይባቸው ቦታዎች ላይ የ3 ማዕዘን ወደ ላይም ወደ ታችም የ3 ማዕዘን ምልክት ቅርጽ አድርገው አስቀምጠውታል ማለት ነው። ይህም የአውሬው ምልክት መሆኑን ልብ ልትሉ ይገባል። ሁለተኛው 3 ማዕዘን የተቀመጠው በመሀለኛው ባለው ጉልላት በውስጠኛው በኩል ከሁሉም ስዕላት የበላይ አድርገው ያስቀመጡት አንድ አበባ የሚመስል ግን በውስጡ 3 ማዕዘን ምልክት ያለበትና የአውሬው ምልክት ያለበት ስዕል ተስሎ ተቀምጧል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ 3 ማዕዘን ምልክቱ በአውሬው ቅርጽ ተቀርጾ ተቀምጧል ማለት ነው። ስለዚህ የበላይ አውሬው ነው የሚለውን ነገር ወይ ደግሞ አጋንንት ናቸው የበላይ የሚለውን ነገር ለማስተላለፍ ሞክረዋል እዚህ ጋር ማለት ነው። ስለዚህ ይህም ከተዋሕዶ ስርዓታችን ያፈነገጠ መሆኑን ልብ ይሏል ማለት ነው። ከዚህ በተጨማሪ 3 ማዕዘን ወደ ላይም ወደ ታችም ተደርጎ የተቀመጠበት ይህ ማለት አሳባብ ሶቢሎ ብሎ የሚሉት ማለት ነው። የሰማያዊውን ስርዓት በምድር እንደግመዋለን፣ አውሬው እግዚአብሔር የሚሰጠውን እኔም ሰጣችኋለሁ ብሎ አውሬው የሚፎክርበትን ምልክት መንበር ላይም ቀርጸው አስቀምጠዋል ማለት ነው። በምልክት ወይም በቅርጽ አድርገው መንበሩ ላይ ቀርጸው አስቀምጠውታል ማለት ነው። ይህም የተዋሕዶን ለመቃወም የተዋሕዶ ጠላት መሆናቸውን የሚያሳዩበት ስርዓት ነው ማለት ነው። በ9ኛ ደረጃ ያየነው ሐውልት ነው። እንግዲህ የተለያዩ ሐውልቶች ተቀርጸው ተቀምጠዋል በቅድስት ሥላሴ ካቴድራል። የመላእክት ሐውልቶች፣ የሐዋርያት የቅዱሳንና አባቶቻችን ሐውልቶች ተቀርጸው ተቀምጠዋል። ይህ ደግሞ ከስርዓት ውጪ ነው ማለት ነው። የተቀረጸበትም አግባብ ከስርዓት ውጪ ነው። ምክንያቱም ቅርጽ መቅረጽ አይቻልም። ለሙሴ ከተሰጠው ትእዛዝ ውጪ ጽላተ ሙሴ ላይ ከሰራው ቅርጽ ውጪ ሌላ ቅርጽ መቅረጽ አይቻልም። የመላእክትን ቅርጽ መቅረጽ አይቻልም። ስዕል ነው እንጂ የሚቻለው ቅርጽ አይቻልም በተዋሕዶ እምነታችን። ስለዚህ በቅድስት ሥላሴ ካቴድራል ደግሞ እጅግ በጣም ለቁጥር የሚታክቱ የመላእክትና የቅዱሳን አባቶቻችንን ቅርጽ ቀርጸው አስቀምጠውታል ማለት ነው። ቅርጹ ራሱ አቀራረጹ ትክክል አይደለም። እንግዲህ አንድ መላእክት እዚህ ጋር እንደምታዩት በጣም እጁ በጣም የሚታይ ነው። ደግሞ ሰውነቱ እግሩ ራሱ የተጋለጠ ነው። በጣም አጭር ልብስ ነው የለበሰው። እንግዲህ ይሄ የሉሲፈር ወይም የአውሬውን ስርዓት የሚተገብሩ የአውሬው ተላላኪዎች አቀራረጽ ነው እንጂ የቅዱሳን መላእክት እንደዚህ ተደርጎ ሊሳልም አይገባም፣ ሊቀረጽም አይገባም። ስለዚህ ይህም ከተዋሕዶ ስርዓት ያፈነገጠ መሆኑን ልብ ልትሉ ይገባል ማለት ነው። በኋለኛው በኩል ደግሞ በ10ኛነት የምናየው የግሪክ ጣዖት አምልኮ የሚከናወንላቸው የግሪክ ጎደስ የሚባሉት ክንፋቸውን ዘርግተው የሚቀመጡ ጣዖታት ከኋላ በኩል ተቀርጸው ተቀምጠዋል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ በኋላ በኩል ክንፉን ዘርግቶ እጁን እየጠቆመ ያለ የጣዖት አምልኮ የግሪኮች የጣዖት አምልኮ ነው ማለት ነው። ይህ ደግሞ ከስርዓት ውጪ ነው። ቤተክርስቲያን ውስጥ ምን ሊሰራ እንደገባ ራሱ ግልጽ አይደለም ማለት ነው። ስለዚህ ይህንንም ነገር ኢትዮጵያውያን ወደ ተዋሕዶ ምዕመናን ልትከታተሉትና ልትቃወሙት የሚገባ የጣዖት አምልኮ በቤተ መቅደስ ላይ ተጋልጦ መታየቱን የምናስተውልበት ነው ማለት ነው። በ11ኛ ደረጃ ፒንኮን የተባለ ቅርጽ እንግዲህ እንደምታዩት ለካቶሊኮች ወይም ቫቲካን የሚገኙ ካቶሊኮች ዘላለማዊ ነን
ድጋሚ ውልደትን አግኝተናል ብለው ሲሉ ያመጡት ቅርጽ ነው። ይህ ቅርጽ ለራሳቸው ለጣዖት አምልኮ የሚጠቀሙበት ነው ማለት ነው። ይህ ቅርጽ እጅግ በጣም በበዛ ሁኔታ በቅድስት ሥላሴ ካቴድራል ውስጥ ተቀምጧል ማለት ነው። በቅርጽ ተቀርጾ ተቀምጧል ማለት ነው። ይህ ማለት እንግዲህ ዘላለማዊ ነን ድጋሚ ውልደታችን አግኝተናል ብለው እያሉ ነው ማለት ነው። ይህም ከተዋሕዶ ስርዓት ያፈነገጠና ከተዋሕዶ ስርዓት ውጪ የሆነ የጣዖት አምልኮ ቅርጻ ቅርጾችን የማምለክ ድንጋይን የማምለክ ስርዓት መሆኑን ልብ ልትሉ ይገባል። ይህም በቤተ መቅደሱ መቀመጡን የምንቃወመው ስርዓት ነው ማለት ነው። 12ኛ ደግሞ የተመለከትነው የኮፕቲክ ቤተክርስቲያን የራሷ የሆነ ክፍል ተሰጥቷት ቅዳሴ ትቀድሳለች በቅድስት ሥላሴ ካቴድራል ውስጥ ማለት ነው። በቅድስት ሥላሴ ካቴድራል የተዋሕዶ ቤት ነው። የተዋሕዶ አምልኮ ቤት የሚፈጸምበት ነው። ስርዓቱን ያልጠበቀ አድርገው ሰርተው ለኮፕቲኮችም እንዲሳተፉበት አድርገዋል ማለት ነው። ይሄኛው ደግሞ እያገለገለ ያለው እንግዲህ እንደ ቤተ መቅደስ ነው የሚያገለግለው። ይሄ ቤተ መቅደስ ሆኖ የሚያገለግለው ደግሞ ለእኛ ሳይሆን ለግብጾች ነው። እኛ ለእነሱ ዴዲኬትድ ሆና ለብቻ ተደርጋ በር አላት፣ ትዘጋለች። እዚህ ጋር እነሱ ለቅዳሴ ለአገልግሎት የሚሆናቸው የራሳቸው የሆኑ የሚጠቀሙባቸው ንዋያተ ቅድሳቶች እዚህ ውስጥ አሏቸው። በቁልፍ ነው። እሑድ እሑድ ነው ብዙ ጊዜ የሚመጡት። እዚህ መታ ይቀድሳሉ። አሁን ማለት ነው አይደል? አሁን እድሳት ላይ ስለሆነ ነው እቃቸውን ለጊዜው የወጣው። ከዛ እንግዲህ ልክ የኛ ቅዳሴ ካለቀ በኋላ የእነሱ ምዕመናን ይመጣሉ። እዚህ ኢትዮጵያ ውስጥ ያሉ አዲስ አበባ ላይ ያሉ ፕሮግራም ያስይዛሉ። እነሱ እንግዲህ ቤተ መቅደስ ገብተው አገልግሎት የሚወስዱት የሚቆርቡ ቀን ነው። ስለዚህ የሚቆርቡ ሰዎች እዚሁ ይገባሉ። እዚሁ ስርዓቱን ፈጽመው ስጋው ደግሞ እዚሁ ተቀብለው ቅዳሴያቸውን ጨርሰው ይሄዳሉ። እንግዲህ እንደምታስተውሉት ውድ ኢትዮጵያውያን ኮፕቲክ ኦርቶዶክሶች የወላዲተ አምላክ ንጽሕና የማይቀበሉ ናቸው። ጥንተ አብሶ አለባት ብሎ የካዱ ናቸው። እንዲሁም ቅድስት ሥላሴ አካል የላቸውም ብለው የሚያምኑ ናቸው። ወልድ ነው እንጂ አካል ያለው አብና መንፈስ ቅዱስ አካል የላቸውም ብለው የሚያምኑ ርኩሳን ናቸው ማለት ነው። ከኛ የተገነጠሉ ስርዓትን ያፈነገጡ መሆናቸው ይታወቃል ማለት። እንዲሁም በቅርቡ ከካቶሊኮች ጋር የጥምቀት አንድነት ስምምነት ተፈራርመው አንድ ነን በጥምቀት ብለው የካቶሊክን እምነት ተቀብለው የሚጓዙ ናቸው ማለት ነው። ስለዚህ እነሱ ቤተክርስቲያናቸው ውስጥ ገብተው ቅዳሴ እንዲቀድሱ እየተደረገ ነው ማለት ነው። እንግዲህ በተዋሕዶ እምነት ስርዓት የጌታ ስጋው ደግሞ የሚፈተትበት ቦታዎች ላይ የጣዖት አምልኮ ወይ ደግሞ የከሃዲያኑም ገብተው የራሳቸውን ሌላ ስራ እንዲፈጽሙ እየተደረገ ነው ያለው። ይህ ደግሞ ከተዋሕዶ ስርዓታችን ውጪና ያፈነገጠ መሆኑን ልብ ልትሉ ይገባል ማለት ነው። በ13ኛነት ደረጃ የጳጳሳት ሹመትና ዓመታዊ ክብረ በዓል ነው። በጳጳሳት ሹመት አሁን ያሉ እንግዲህ ጳጳሳት ሹመታቸውን ያገኙት እንዲሁም ፓትርያርኩን ጨምሮ በቅድስት ሥላሴ ካቴድራል ነው። በዚህ ቅድስት ሥላሴ ካቴድራል መስቀል የተረገጠ መሆኑን ይታወቃል። በሴራሚኩ ላይ ወይ ደግሞ ወለሉ ላይ ተደርጎ ተቀምጧል ማለት ነው። ከዚህም በተጨማሪ ይሄ እንግዲህ አልበቃ ብሏቸው ከዚህም በተጨማሪ ስልጣን ወይም ሲመት በሚቀበሉበት ቦታ ላይ ያነጠፉት ምንጣፍ መስቀል ቅርጽ የያዘው መስቀል እላዩ ላይ የተሳለበት ነው ማለት። ስለዚህ ያንን እየረገጡ ነው ክህነታቸውን የተቀበሉት ማለት ነው። ስለዚህ አሁን ያሉ ጳጳሳት 70% የሚሆኑት ተዋሕዶን አይወክሉም ተብሎ የተባለው ለዚህ ነው ማለት ነው። ስለዚህ አሁን ሚስጥሩ እየተጋለጠ መጣ። ምክንያቱም መስቀልን አንጥፈው እየረገጡ ሲመታቸውን ይቀበላሉ። እንዲሁም ድጋሜ ደግሞ በየዓመቱ እየመጡ ያድሳሉ ማለት ነው። መስቀልን የመርገጥ ስርዓታቸውን በየዓመቱ እየፈጸሙ ነው እንግዲህ ጳጳስ ነን ብለው የቆሙት ማለት ነው። ስለዚህ ይህን ልናስተውል ይገባል ማለት ነው። ለምንድነው መስቀሉ ይነሳ ብሎ ህዝቡ ሲጮህ አንቀበልም ያሉት? ምክንያት እነሱ ያ ነገር ከተነሳ በኋላ ምን ሊል ነው ህዝቡ? እናንተ ስልጣናችሁን የት ያገኛችሁት ብሎ ሲጠይቃቸው እዚህ ቤተ መቅደስ ውስጥ መሆኑ ከታወቀባቸው ከተጋለጠባቸው እናንተም ቀድማችሁ ረግጣችሁ ነው ማለት ነው ስልጣናችሁ የተቀበለው። ስለዚህ እናንተም ስልጣን ተቀባይነት የለውም፣ ስልጣናችሁ ልቀቁ የሚል ጥያቄ ይመጣባቸዋል። ስለዚህ ለዛ ነው አንዴ አቅጣጫ ነው ይላሉ፣ አንዴ አራት ማዕዘን አይደለም መደመር ምልክት ነው ይላሉ። ስለዚህ ምንም ከስርዓት ጋር የማይገናኝ መልስ እየሰጡ ነው ያለው። ዩኔስኮም አላፈናፍን ስላላቸው ነቅለን ማንሳትም ስለማይችሉ ያው ታፍኖ ተደባብሶ ቁጭ ብሏል ማለት ነው። ስለዚህ ስልጣናቸውን ያገኙት መስቀል ረግጦ ስለሆነ እሱን ካነሱት ከስልጣናቸው እንደሚወርዱ ስለሚያውቁት ያንን አይነኩትም ማለት ነው። ስለዚህ ተዋሕዶ ምዕመናን ይህን ነገር ልናስተውል ይገባል ማለት ነው። ስለዚህ ውድ ኢትዮጵያውያን፣ ውድ ተዋሕዶ ምዕመናን የጀመርነውን ትግል አጠናክረን መቀጠል ይኖርብናል። የተዋሕዶ ቤተክርስቲያናችንን ካቶሊክ እንዳትወስድብን፣ እንዳትዘርፈን አንገታችንን ሰቅዘን ልንታገል ይገባል ማለት ነው። አለበለዚያ ካቶሊኮች መጥተው ሙሉ ጠቅልለው ካቴድራሎችን እንዳለ ሙሉ ለሙሉ ጠቅልለው እንደሚወስዱ የታወቀ ነው ማለት ነው። ቤተክርስቲያናችንን እያፈረሱ የራሳቸውን ካቶሊክ ካቴድራል እየሰሩ ስለሆነ ይህን የሰሩትን የካቶሊክ ካቴድራል በኋላ ያባሩናል፣ ይረከቡናል ማለት ነው። ስለዚህ ትግላችንን በጸሎት በልመና አምላካችን እግዚአብሔርን በመለመን እንዲሁም ወላዲተ አምላክ በመማፀን
ልናቀጣጥለው ይገባል ማለት ነው። ይህ ነገር ወደ ኋላ ሊመለስ አይገባም። ቤተክርስቲያናችንን የገባው የካቶሊክ አስተምህሮ፣ የምንፍቅና አስተምህሮ፣ የካዲያን ስብስብ ቤተክርስቲያናችን እንድትጸዳ እግዚአብሔር አምላክን በመማፀን ልንበረታ ይገባል ማለት ነው። እግዚአብሔር አምላክ ህዝቡን እንደታረቀ እውን ሆኖ ይፋ እየሆነ እየወጣ ነው ያለው። ምክንያቱም ተደብቀው የነበሩ ነገሮች አሁን እየተገለጡ ነው ያሉት። እኛ ትክክል ቤተክርስቲያን ነው ብለን ባለማወቅ ሄደን ስናመልክበት የነበረበትን ቦታ አባቶች እያወቁ የጣዖት አምልኮ ስርዓት እየተፈጸመበት እንዲሆን እያደረጉ ነው ማለት ነው። ስለዚህ ይህ እንግዲህ አብርሃም አምላክ ታርቆናል ልንል የሚገባ ነገር ነው፣ ልናመሰግን የሚገባ ነገር ነው። ምክንያቱም የተደበቁትን ነገሮች እያጋለጠልን ነው ማለት ነው። ስለዚህ ይህንን ነገር ደግሞ አይተን ዝም ብለን መተኛት የለብንም። በጸሎት መትጋናት አለብን። ህግና ስርዓት እየጠበቅን መሄድ አለብን። በቅንነት በንስሐ በመመላለስ እግዚአብሔር አምላክን እየለመንን ምን መሆን አለበት? ይህን ነገር መቃወም አለብን ማለት ነው። ስለዚህ በተጨማሪ እየተሰሩ ያሉትን አዳዲስ ደግሞ በማጋለጥ አዳዲስ ካቴድራሎች በየቦታው እየተሰሩ ነው ያሉት፣ እነሱም ማጋለጥ ይኖርብናል። እንዲቆሙ ደግሞ ካቴድራሎች እንዲቆሙ ተቃውሞ ማድረግ ይኖርብናል። አንፈልግም ካቴድራሎችን ይውጡልን ብለን ልንቃወም ይገባል። ከዛ በተጨማሪ ደግሞ እነሱን የመደገፍ ስራ ማድረግ የለብንም። አስራትም ምንም መዋጮ ማድረግ የለብንም ካቴድራሎች ያሉበት ቦታ። ምክንያቱም ካቴድራሎች ሲገነቡ የራሳቸው የጣዖት አምልኮ ስርዓት አስገብተው ነው የሚገነቧቸው። ከዚህ በፊትም እንደተነጋገር ነው በቦሌ መድኃኔዓለም ካቴድራል የሶስት ማዕዘን ምልክት ነው እንግዲህ ሙሉ ለሙሉ ቤተክርስቲያኑ የተሰራው ማለት ነው። ስለዚህ ይሄ የአውሬው ምልክት ነው። ሌሎችም ውስጥ የራሱን የተደበቀ ምልክትና ቅርጻ ቅርጽ ስለሚያስገቡ ያ የተዋህዶን ሳይሆን የካቶሊክን የማስፋፋት ስራ ነው እየተካሄደ ያለው። ስለዚህ ያንን የመደገፍ ስራ፣ የብር መዋጮ ስራዎች ማድረግ የለብንም፣ እንዲሁም መቃወም አለብን። ስለዚህ አዳዲስ የሚሰሩትንም በኃይለኛው ተቃውመን እንግዲህ የኢትዮጵያን ትንሣኤ በጸሎት ህግና ስርዓትን በመጠበቅ የምናሳካበትን መንገድ ገፍተን ልንሄድበት ይገባል ማለት። ስለዚህ ተዋህዶ ምዕመናን ጠንክረ ልንጓዝ ይገባል። በጸሎት መበርታት ይኖርብናል። ህግና ስርዓት መጠበቅ ይኖርብናል። አግባብነት የሌላቸውንም የቤተክርስቲያን አሰራሮች እየተቃወምን የተዋህዶን ህግና ስርዓት ድንበሯን በማስጠበቅ እስከ ዘላለም ጸንተን የምትኖረውን ተዋህዶ ተረክበን የመንግስቱ ወራሽ የክብሩ ቀዳሽ እንድንሆን መታገል ይኖርብናል ለማለት እወዳለሁ። እንግዲህ ዛሬ መርሐ ግብራችን በዚሁ እንፈጽማለን። እስከ መርሐ ግብሩ ፍጻሜ አብሬያቸው የቆየሁት ኃይለ ጽማለን እስከ መርሐ ግብሩ ፍጻሜ አብሬያቸው የቆየሁት ኃይለ ሚካኤል ነኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በሰው ፊት ለሚመሰክርልኝ እኔም ዘኢትዮጵያ ከእኔ በቀር ሌላ አምላክ አታምልክ። ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ከጣዖትም ክፉ ጣዖት ጸረ ቅዱሳን ታይቶ ተሰምቶ የማይታወቅ መንበረ ጣዖት እያሉ የርኩሳን የዘረኞች ፍጻሜያቸውም ገሃነም መስጠም ነው።